ጦር መቅደላን እንዲቆጣጠራት አስችሏቸዋል። ንጉሥ አፄ ቴዎድሮስም ሲተማመኑበት የነበረው ሴባስቶፖል ወይም ደረጀ መድፍ የታለመለትን ግብ ሳይመታ አንዴ ተኩሶ ዝም እንዳለና የኢትዮጵያ ጦር እየተዳከመ በመምጣቱና እጃችሁን ስጡ የሚሏቸው የናፒየር ሰራዊት ድምጽ በማየሉ ታላቅ ሐዘን ውስጥ ገቡ። ይበልጥ ያስከፋቸው ደግሞ የሀገራቸው መሳፍንቶች ከጠላት ጦር ጋር በማበራቸው ነበር። በመጨረሻም የቀኝ እጅ ብለው የሚመኩበትን ገብርዬን እና ወታደሮቹን እንደተሰዉ በሰሙበት ጊዜ የምሬት ሐዘናቸውን አነቡ። ኢትዮጵያንም በታላቅ ጩኸትና ቁጣ ወቀሷት። ይብላኝ ላንቺ ብለው አዘኑላት። ሎሬት ጸጋዬ ገብረመድኅን በቲያትራቸው ላይ እንደከተቡት እንዲህ ብለው ለሀገራቸው ቁጣቸውን፣ ተስፋቸውን፣ ሐዘናቸውን፣ ምሬታቸውን ገለጹላት። ያም ሆኖ ለራስሽ እንጂ ለኔ ከቶም አታልቅሺ፣ አንቺ ነሽ እንባ የምትሺ። የእምነትሽ መተሳሰሪያ ውልሽ ለተላቀቀብሽ፣ ላንቺ ነው እንባ የሚያስፈልግሽ። አዎ ይህን ወቁልኝ፣ ምስክር ሁኑኝ ሰማዕታት፣ ለእርሷ ነው እንባ የሚያስፈልጋት። ከጠላቶቼ ጭብጥ ውስጥ ትንፋሼን በእጄ ስነጥቃት፣ ሞቴን ከመንጋጋቸው ውስጥ መንጭቄ እኔው ስሞታት፣ ለአገሬ ብድር ልከፍላት፣ የነፈገችኝን ፍቅር በራሴ ሞት ልለግሳት፣ ዳግም ከሞቴ ባንኜ በመንፈስ ጣር ስሞግታት፣ ያኔ ነው እንባዋ የሚያጥራት እያሉ ሎሬቱ እንደከተቡልን እናያለን። በኋላም እንግሊዞች